በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የማርቆስ ወንጌል ምዕራፍ 1 ከቁጥር 12 እስከ 16 ያለው ክፍል የጌታችን የኢየሱስ ክርስቶስን የማዳን ሥራ መጀመሪያ የሚያሳይ ነው። ይህ ክፍል የሰው ልጅ በውድቀት ያጣውን ክብር እንዴት እንደመለሰ፣ በፈተናው አዲስ ሕይወት እንዴት እንደሚጀምር፣ በንስሐና ለዚህ አገልግሎት ደቀ መዛሙርት እንዴት እንደሚመረጡ በጥሪው ያስተምረናል። ገዳመ ቆሮንቶስ የሁለተኛው አዳም ድል ከቁጥር 12 እስከ 13 ከብሉይ ኪዳን ጋር ያለው ትስስር የመጀመሪያው አዳም በገነት ሳለ በምግብ ተፈትኖ ወደቀ። ጌታችን ደግሞ ሁለተኛው አዳም ተብሎ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ በምድረ በዳ በጾም ጠላትን ድል አደረገው። አዳም በገነት ተቸነፈ፣ ክርስቶስ በበረሃ አቸነፈ። አዳም በልቶ ተቸነፈ፣ ክርስቶስ ጾሞ አቸነፈ። ስለዚህ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ እንላለን። ታሪካዊና ትርጓሜያዊ ትንታኔ እዚህ ላይ 40 ቀንና 40 ሌሊት ይህ ቁጥር የሰው ልጅ በኃጢአት ምክንያት የወደቀበትን የባርነት ዘመንና የንስሐ ጊዜን ያመለክታል። ሙሴ ሕጉን ከመቀበሉ በፊት፣ ኤልያስም የእግዚአብሔርን ድምፅ ከመስማቱ በፊት 40 ቀን ጾመዋል። ጌታችን የጾመው ግን እርሱ ረሃብ ኖሮበት ሳይሆን ለእኛ አርአያ ምሳሌ ለመሆንና የዲያብሎስን ራስ ለመቀጥቀጥ ነው። የገዳማውያን አባቶቻችንም አርአያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም የሌሎቹም ገዳማውያን አባቶች ገዳም ብለው ወደ በረሃ የሚገቡት ይህንን የጌታን ፈለግ በመከተል ነው። በሃይማኖተ አበው እንደተጠቀሰው ጌታ በአራዊት መካከል መኖሩ ፍጥረትን ሁሉ ወደ ቀደመው ሰላም መመለሱን ያሳያል። አባቶቻችንም በጾም ሰይጣንን ድል ሲያደርጉ አራዊት እንደ ድምት ይላመዷቸው እንደነበር የአባቶቻችን ታሪክ ያስተምረናል። ለምሳሌ አቡነ ገብረ መንፈስ ቅዱስ እንዲሁም አቡነ ሳሙኤል ዘዋልድባን ማየት ይቻላል። ስለዚህ የእግዚአብሔር መንግስትና የንስሐ አስፈላጊነትን ከቁጥር 14 እስከ 15 እንመለከታለን። ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ። ማርቆስ ወንጌል 1 ቁጥር 15 ላይ ታሪካዊ ዳራ ዮሐንስ መጥምቅ የታሰረው ለእውነት በመቆሙ ነው። የብርሃን ወላፈን ዮሐንስ ሲታሰር የጽድቅ ፀሐይ ክርስቶስ ወጣ። የእግዚአብሔር መንግስት በብሉይ ኪዳን እግዚአብሔር በሕግና በስርዓት ይመራ ነበር። አሁን ግን በልጁ በኩል በጸጋና በቸርነት ሊገዛ መጣ። መንግስተ ሰማያት የተባለው ራሱ ክርስቶስ ነው ማለት ነው። የንስሐ ትርጉም ንስሐ ማለት መጸጸት ብቻ ሳይሆን መለወጥ ነው። ከጨለማ ወደ ብርሃን ከሞት ወደ ሕይወት መሻገር ነው። ያለ ንስሐ ወደ መንግስተ ሰማያት መግቢያ በር የለምና። ስለዚህ የመጀመሪያዎቹ ሐዋርያት ጥሪ በቁጥር 16 ላይ ተቀምጧል። እንዴት እንደተቀየሩ እንዴት እንደተለወጡ እንመለከታለን። ጌታ አገልግሎቱን የጀመረው ከሊቃውንት ወይም ከነገስታት ግቢ ሳይሆን ከገሊላ ባህር ዳርቻ ከአጥማጆች ዘንድ ነው። አሳ ከሚያጠምዱ ሰዎች ስምዖን ጴጥሮስና እንድርያስ መረባቸውን ወደ ባህር ይጥሉ ነበር። የዕለት ምግባቸውን ለማግኘት በሞገድና በንፋስ የሚታገሱ ትዕግስተኞችና ጠንካራ ሰዎች ነበሩ። ከአሳ አጥማጅነት ወደ ሰብአዊ አጥማጅነት፣ ሰው አጥማጅነት። አሳ አጥማጅ አሳውን ከውሃ ከህይወቱ አውጥቶ ለሞት ያዘጋጀዋል፣ ለምግብ ማለት ነው። ጌታ የጠራቸው ሰዋዊ አጥማጆች ግን ሰውን ከኃጢአት ባህር ከሞት አውጥተው ለዘላለም ህይወት ያዘጋጃሉ። አያችሁ ሰው እንዴት እንደሚለወጥ። ስለዚህ የቤተ ክርስቲያን መሰረት እነዚህ ያልተማሩ የሚመስሉ አጥማጆች በኋላ ዓለምን በወንጌል መረብ ጠምደው ለክርስቶስ ማርከዋል። ይህ የሚያሳየው የቤተ ክርስቲያን ኃይል በሰው ዕውቀት ሳይሆን በእግዚአብሔር ጸጋ ላይ የተመሰረተ መሆኑን ነው። የሃይማኖተ አበውና የቅዱሳን ትምህርት። በሃይማኖተ አበው ትምህርት መሰረት ጌታችን መፈተኑና ደቀ መዛሙርትን መጥራቱ ሁለት ትልልቅ ምስጢራትን ይይዛል። አንደኛው ትህትና ነው። ሁለተኛው ደግሞ ስልጣነ ክህነት ነው። የመጀመሪያውን እንይና ጌታ አምላክ ሆኖ ሳለ
በሰው እጅ በተጠመቀው ጥምቀት ተጠምቆ በሰይጣን ተፈትኖ ትህትናን አስተማረ። ሁለተኛው ደግሞ ደቀ መዛሙርቱን ሲጠራቸው ተከተሉኝ ማለቱ ለቤተ ክርስቲያን መጋቢነት ስልጣን መስጠቱ ነው። በሐዋርያት በኩል ዛሬም ቤተ ክርስቲያን የንስሐን ወንጌል ትሰብካለችና፣ ስለዚህ ዛሬም ጌታ በገሊላ ባህር ዳርቻ እንዳለፈው ሁሉ በእኛም ሕይወት ያልፋል። እኛም እንደ አባቶቻችን በጾምና በጸሎት ፈተናን ድል ልናደርግ ይገባል። ጌታ አጥማጆቹን እንደጠራቸው እኛንም ከዓለማዊ ምኞት መረብ ወጥተን የእርሱ እንድንሆን ይጠራናል። እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ። በሁላችንም ልብ እግዚአብሔር ቆሟል፣ እያንኳኳ ነው። መክፈት መረባችንን ትተን ለመከተል የኛ ኃላፊነት ይሆናል ማለት ነው። የዛሬው ወንጌል የማርቆስ ወንጌል ምዕራፍ 1 ከቁጥር 12 እስከ 16። ወስብሐት ለእግዚአብሔር። ይቆየን።